ለንደን ደርቢ አንድ ለባዶ በቸልሲ አሸናፊነት ተጠናቀዋል። የአርሰናል ጨዋታ ላይቭ ላይ ፕሪዲክት አድርጉልን ሲሉ ማሬስካ ነው የሚወስነው። አንድ ለባዶ ሜቢ አንድ እኩል። ቸልሲ ግን የሚያሸንፍ ይመስለኛል። ወደ ለአንድ ምናምን የተገመተ ነገር ነበር። ምክንያቱም ሚኮ ነገራን አለች። ለምንድን ነው ሚኮን ማንሰማት? ሚኮ እኮ ሊለጠለጥ ሲል ይታወቀዋል። ሚኮ የሚናደደው ማን አልለጠለጥም ብሎ በእርግጠኝነት ብሎ ገብቶ ሲለጠለጥ ነው የሚናደደው። ይሄ ደግሞ በጣም ብዙ ጊዜ ሀፕን አያደርግም። 16 ጊዜ ምናምን ነገር ነው ሀፕን የሚያደርገው። ገባሽ አይደል? ሌላው ስድስቱ እያወቀ ነው የሚለጠለጠው። ከስድስቱ ውስጥ አንዱ ነው ቸልሲ ማለት ገባ አይደል? ስለዛ ምንም ሊገርመን አይገባም። ቸልሲ ከዚህ በኋላ የሆነ ሪትሙን ካገኘ ቸልሲ አሪፍ ነው። ለዋንጫ ምናምን ሰክሽ በቃ አልቋል። ዳን ዲል ነው። ሶስታችሁ የቱ ጋር ነው የምናርፈው ብላችሁ ተወያዩበት። ትርፌም ይሆናል አይደል? ለዋንጫ አለበት ምናምን ነገር ማለት ስለማይቀር አለ ዝም ብላ ነው ጆሮውን ይዤልሃለሁ ምናምን ስለምትል እሷንም እያያችኋት ማለት ነው። ተረዳኝ አይደል? ሚኮም እያያችኋት ግን ለውጥ የለውም። ሊቨርፑል፣ ቸልሲ፣ ማን ሲቲ ቦታውን ከላስት ሲዝን ቦታውን ስክራምብል አድርጉት። ተረዳሽኛ? ሃንግማ ጉድዌ